ዛሬ ስኬታማ እንዳንሆን የሚከለክሉንን 7 ገዳይ የአመለካከት በሽቶች ላይ ጥልቅ የሆነ ትንታኔ እናደርጋለን። የጥያቄ ሁላችንንም የሚነካ ይመስለኛል። ጠንክረን እንሰራለን፣ እንለፋለን፣ ግን የምንፈልገው ውጤት የት አለ? ብዙ ጥረት ያደረግን ለምን ውጤታማ መሆን እንዳልቻልን ሁላችንም ራሳችንን ጠይቀን እናውቃለን። ታዲያ ችግሩ ምንድነው? መልሱ ምናልባት ከጠበቅነው ቦታ ላይሆን ይችላል። አዎ፣ ችግሩ ሁልጊዜ ከውጫዊ ሁኔታዎች አይመጣም። ብዙውን ጊዜ የሚመነጨው ከውስጣችን ነው። ታዋቂው ጸሐፊ ጂም ሮን እንደሚለው በአካል ማይታዩ ነገር ግን ህይወታችንንና የወደፊት እድላችንን ቀስ በቀስ የሚገድሉ የአመለካከት በሽቶች አሉ። እንግዲህ የዛሬው ጉዟችን ይህንን ይመስላል። መጀመሪያ ጠንክሮ መስራት ብቻውን ለምን በቂ እንዳልሆነ እንመለከታለን። ከዛ ስሜትን ሽባ ወደሚያደርጉት ግዴለሽነትና ውሳኔ ማጣት ውስጥ እንገባለን። በመቀጠል በፍርሃትና ራስን በማበላሸት ዙሪያ ያሉትን በሽታዎች እናያለን። እንዲሁም የአሉታዊነት ወጥመድን እንመረምራለን። በመጨረሻም አእምሯችንን እንዴት መልሰን መቆጣጠር እንደምንችል በማየት ትንታኔያችንን እናጠቃላለን። እሺ እንጀምር። ክፍል 1 ጠንክረን እየሰራን ውጤት ለምን እናጣለን? ምክንያቱ ይሄ ነው። 7 ስኬታችንን በጸጥታ የሚበሉ 7 ስውር የአእምሮ በሽታዎች። እሺ የአእምሮ በሽታ ስንል ምንድነው ማለታችን? እነዚህ በአይን ማይታዩ ነገር ግን አመለካከታችን ላይ ተጣብቀው ህይወታችንንና የወደፊት እድሎቻችንን ቀስ በቀስ የሚሸረሽሩ የአስተሳሰብ ልማዶች ናቸው። በቃ አሁን ወደ መጀመሪያዎቹ 2 በሽታዎች እንገባ። እነዚህ ስሜትን በማደንዘዝ እና ውሳኔን በመከልከል ህይወትን ሽባ የሚያደርጉ ስውር ኃይሎች ናቸው። የመጀመሪያው ገዳይ በሽታ ግዴለሽነት ይባላል። እስቲ አስቡት፣ አንድ ሰው ስኬት ሲያገኝ ደስታ አይሰማውም፣ ውድቀት ሲገጥመውም ሐዘን የለም፣ እንደመጣ ይምጣ የሚል አይነት ስሜት። ይሄ እኮ የራስን ህይወት መሪነት እንደመተው ነው። ታዲያ መፍትሄው ምንድነው? ቀላል ነው። በምንሰራው ነገር ላይ ሙሉ ልባችንን፣ ሙሉ ስሜታችንን መስጠት። ምክንያቱም ስሜትና ፍላጎት ለስራችን እንደ ነዳጅ ናቸው። እነሱ ከሌሉ ግዴለሽነት ቦታውን ይቆጣጠራል። ሁለተኛው በሽታ አለመወሰን ነው። ይሄ ደግሞ የአእምሮ ሽባነት ነው። ብሳሳትስ የሚለው ፍርሃት ብዙዎችን መሃል መንገድ ላይ አስቆማቸዋል። በዚህ ምክንያት ወደፊት አንድ እርምጃ መራመድ አይቻልም። እዚህ ጋር ያለው ወሳኝ ነጥብ ይሄ ነው። ምንም ሳያደርጉ ከመጠበቅ ተሳስቶ መማር በብዙ እጥፍ ይሻላል። እያንዳንዱ ውሳኔ ስህተትም ቢሆን ያስተምራል፣ ወደፊት ይገፋል። አለመወሰን ግን መቆም ሳይሆን ወደ ኋላ መሄድ ነው። እሺ አሁን ደግሞ ወደ ከባዶቹ እንሂድ። በቀጥታ ጥረታችንን ወደሚያበላሹት በፍርሃት ላይ ወደ ተመሰረቱት በሽቶች። ሶስተኛው እና ምናልባት ከሁሉም የከፋው በሽታ ጥርጣሬ ነው። በተለይ ደግሞ ራስን መጠራጠር። እኔ አልችልም፣ ይህ ለኔ አይሆንም ብሎ ማሰብ ማለት ጦርነቱ ከመጀመሩ በፊት እጅ መስጠት ማለት ነው። ጥርጣሬ እድልን የሚሰርቅ ስውር ሌባ ነው። መፍትሄውስ በጣም ቀላል ግን ኃይለኛ ነው። በጥርጣሬ ቦታ እምነትን መለማመድ። ጥርጣሬን እንደ ጨለማ ብናየው እምነት ትንሽዬ ሻማ ናት። ግን ያቺ ትንሽ ሻማ ጨለማውን በሙሉ የማባረር ኃይል አላት። አራተኛው በሽታ ጭንቀት ነው። ያው ራስን መጠራጠር ሲያድግ የሚወልደው ጭንቀትን ነው። ጭንቀት ሰውነታችንን ይጎዳል፣ ከወዳጅ ዘመድ ያራርቃል። እውነቱን እንነጋገር ከተባለ ጭንቀት ማለት ገና ላልመጣ ችግር አስቀድሞ ዋጋ መክፈል ማለት ነው። ከዚህ እንዴት ነው የምንወጣው? በቃ ብሎ በቁርጠኝነት መወሰን ነው። ትኩረትን ሙሉ በሙሉ አሁን ማድረግ በምንችለው ነገር ላይ ማድረግ። ያለፈው መለወጥ አንችልም፣ የወደፊቱንም መቆጣጠር አንችልም። ኃይላችን ያለው አሁን ላይ ብቻ ነው። አምስተኛው በሽታ ደግሞ ከመጠን ያለፈ ጥንቃቄ ነው። ይሄ ህይወት ከአደጋ ነፃ መሆን አለባት ከሚል የተሳሳተ እምነት የሚመነጭ ነው። እውነታው ግን ህይወት ራሷ ሪስክ ናት። ይህ አስተሳሰብ ምንም ወደ ማንሞክርበት ወደ ፈሪ ህይወት ነው የሚከተል።
ይሄ አባባል በደንብ ነው የሚያስረዳው። አዳዲስ ነገሮችን እየሞከሩ እየወደቁ እየተነሱ 30 ዓመት መኖር ምንም ሳይሞከሩ በፍርሃት ተሸብበው 100 ዓመት ከመኖር እጅግ በጣም ይሻላል። ህይወት የሚለካው በቆይታው ሳይሆን በይዘቱ ነውና። እሺ ወደ መጨረሻዎቹ 2 በሽታዎች እየተጠጋን ነውና እነዚህ ደግሞ በአሉታዊ እይታ ላይ ተመሰረቱ ናቸው። 6ኛው በሽታ ተስፋ መቆረጥ ወይም ፔሲሚዝም ነው። ተስፋ የቆረጠ ሰው ሁል ጊዜ መጥፎን ጎን ብቻ ነው የሚያየው። ብርጭቆ ግማሽ ሙሉ ከመሆን ይልቅ ግማሽ ጎደሎ ነው ብሎ ነው የሚያምነው። መፍትሄው ደግሞ በጎውን ነገር የማየትን ልማድ ማዳበር ነው። አእምሮ ልክ እንደ ጡንቻ ነው። መልካሙን እንዲያይ ማሰልጠን ይቻላል። እና 7ኛው የመጨረሻው በሽታ ማማረር። ማማረር ማለት የተስፋ መቁረጥ ድምቱ ነው። የሚያማርር ሰው መፍትሄ ከመፈለግ ይልቅ ጣቱን ወደ ሌላው መቀሰር ይቀለለዋል። ማማረር ግን ምንም ነገር አይለውጥም የግል እድገትን በር ከመዝጋት ውጪ። ታዲያ መፍትሄው ምንድነው? ከማማረር ይልቅ ላለን ነገር ማመስገን፣ ከዚያ ተነስተን ወደምንፈልገው ለውጥ መራመድ። ምስጋና አስተሳሰባችንን ይቀይራል። ትኩረታችንን ከሌለን ነገር ላይ አንስቶ ባለን ነገር ላይ ስለሚያደርግ ለስራ ያነሳሳናል። እንግዲህ አሁን እነዚህን ሁሉ የአእምሮ መሰናክሎች አይተናል። እስቲ እንዴት አእምሮአችንን መልሰን መቆጣጠር እንደምንችል እያየን እናጣቃለን። ዋናው ቁልፍ መልእክት ይሄ ነው። በጣም ወሳኝ ነጥብ። አመለካከት ሲቀየር ህይወት ይቀየራል። የእነዚህ 7 ገዳይ በሽታዎች መድኃኒት ያለው ውጭ ሳይሆን በራሳችን አስተሳሰብ ውስጥ ነው። የእነዚህ በሽታዎች ሰለባ ላለመሆን የአእምሮአችንን በር መጠበቅ የሁላችንም ኃላፊነት ነው። የዛሬው ትንታኔ ራስን ለመፈተሽ እና ለመለወጥ አንድ እርምጃ እንደሚሆን ተስፋ አለኝ። ለተመጪው ጥልቅ ትንታኔዎች የአሻራ ቻናልን ይቀላቀሉ። ምክንያቱም ህይወትን ለመቀየር መጀመሪያ አእምሮን መቀየር ይቀድማል። ቸር ይቆየን።